ሰላም ጤና ይስጥልኝ የጆሲ ማይንድ ጂም ቤተሰቦች፣ ዛሬ አንድ ነገር ልጠይቃችሁ። ስንት ጊዜ አሪፍ ሐሳብ መጥቶላችሁ ግን እኔ እችለዋለሁ በሚል ፍርሃት የተዋችሁት ስንት ጊዜ ነው? ስንት ጊዜስ ነው ሌሎች ሰዎች ስለ እናንተ ያላቸው ግምት እናንተ ስለ ራሳችሁ ካላችሁ እምነት በላይ ሆኖ የተሰማችሁ? ሁላችንም ውስጥ አትችልም፣ ገና ነህ፣ ብትወድቅስ የሚል ድምፅ አለ። ይህ ድምፅ ራስን መጠራጠር ሰልፍ ዳውት ይባላል። ዛሬ በዚህ ቪዲዮ ይህንን ድምፅ እንዴት ዝም እንደምናሰኘውና በራሳችን ላይ ያለንን እምነት እንዴት እንደምንገነባና በጥልቀት እናያለን። እስከ መጨረሻው አብራችሁን ቆዩ። ራስን መጠራጠር ማለት ልክ በእግራችን ላይ የታሰረ ከባድ ሰንሰለት ማለት ነው። መሮጥ እንፈልጋለን፣ ግን ሰንሰለቱ ወደ ኋላ ይጎትተናል። ብዙ ጎበዝ ሰዎች፣ ብዙ ድንቅ አርቲስቶችና ነጋዴዎች ዓለምን ሳይቀይሩ የቀሩት ችሎታ አጥተው ሳይሆን እችላለሁ ብሎ ማመን ስላቃታቸው ነው። ለምሳሌ አንድ ወፍ አስቡት። ወፍ ዛፍ ላይ ስታርፍ የምትተማመነው በዛፉ ቅርንጫፍ ጥንካሬ ሳይሆን በገዛ ክንፎቿ ነው። ቅርንጫፉ ቢሰበር እንኳን ክንፎቿ እንደሚያድናት ታውቃለች። እኛ ግን ብዙ ጊዜ ቅርንጫፉን፣ ሁኔታዎች፣ የሰዎች አስተያየት፣ ገንዘብ ላይ ስለምንተማመን ነገሮች ሲናወጡ እንፈራለን። ለምን እንጠራጠራለን? ለምንድን ነው ራሳችንን የምንጠራጠረው? አንደኛው ካለፈው ውድቀታችን በመነሳት ነው። አንድ ጊዜ ስለተሳሳትን ሁሌ የምንሳሳት ይመስለናል። ሁለተኛው ደግሞ ራሳችንን ከሌሎች ጋር ማወዳደር። በሶሻል ሚዲያ የሌሎችን ስኬት ብቻ እያየን የራሳችንን ጉዞ እናቃልላለን። ሶስተኛው ፍጹም ለመሆን መፈለግ ወይም ፐርፌክሽኒዝም ነው። ሁሉ ነገር ካልተሟላ አልጀምርም ማለት ራሱ ትልቅ የጥርጣሬ ምንጭ ነው። ታዲያ ይህንን ስሜት እንዴት እናሸነፈው? እነዚህን 3 ነጥቦች ልብ በሉ። ቢሳካልስ ብሎ መጠየቅ። አእምሮህ ቢሸነፍስ ብዋረድስ ብሎ ሲጠይቅህ፣ አንተ ደግሞ ግን ቢሳካልኝስ፣ ሕይወቴ ቢቀየርስ፣ ለብዙዎች ተምሳሌት በሆንስ ብለህ መልስለት። ትኩረትህን ከኪሳራው ወደ ትርፉ አዝረው። ትናንሽ ድሎችን ማክበር። ትልቅ ተራራ ለመውጣት በመጀመሪያ እርምጃ መጀመር አለብህ። ዛሬ ያቀድካትን አንዲት ትንሽ ነገር ስታደርግ ራስህን አመስግን። ያ አትችልም የሚለው ድምፅ የሚጠፋው በትናንሽ ስኬቶች ድምር ውጤት ነው። አይሆንም፣ አይቻልም ከሚሉ ሰዎች መራቅ። ጉልበት የሚሰጡህን የሚገፋፉህንና ከአንተ የተሻለ እይታ ያላቸውን ሰዎች ስማ። ልክ አሁን ይህን ቪዲዮ እያየህ እንዳይሆነ ማለት ነው። ይህ በራስ መተማመን በጓደኝነትህ፣ በፍቅር ሕይወታችሁ ትልቅ ለውጥ ያመጣል። ራሱን የማይወድ በራሱ የማይተማመን ሰው ሌላውን ሰው በቅንነት ለመውደድ ይቸገራል። ምክንያቱም ሁሌም ይህ ሰው ይተወኝ ይሆን በሚል ስጋት ውስጥ ስለሚኖር ነው። መጀመሪያ የውስጥን ማንነት ውደደው። ያኔ ሌሎችን የምትቀርብበት መንገድ ጤናማና የተረጋጋ ይሆናል። ለዛሬ ያለኝ መልእክት ይህ ነው። አንተም እዚህ ምድር ላይ ያለኸው በምክንያት ነው። ማንም ሊተካው የማይችለው ልዩ ችሎታና ማንነት አለህ። ራስን መጠራጠር ስታቆም ድንቅ ነገሮች መፈጠር ይጀምራሉ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉት። እንዲሁም በየቀኑ እንዲህ ያሉ አነቃቂ ትምህርቶችን ለማግኘት ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ነገ በሌላ ርዕስ እስክንገናኝ በራስ መተማመን ይኑራችሁ። ቸር ቆዩን።